ክብርት ከንቲባ አዳነች አቤቤ የአዲስ አበባ ከተማ ከንቲባ ስትሆን በሀገራችን ታሪክ ይህንን ቦታ የያዘች የመጀመሪያዋ ሴት ናት። በጥንካሬና በወኔነት በተሞላ ድንቅ መሪነቷም ትታወቃለች። በተለይም በመኖሪያ ቤቶች ልማት፣ በመንገድና በመሰረተ ልማት እንዲሁም የከተማ አስተዳደርን በማሻሻል ላይ ትኩረት ሰጥታ መስራቷ የምንጊዜ ምሳሌ አድርጓታል። እንደ አዳነች ያሉ ጥሩና የሀገሪቷን እድገት ለማሻሻል የሚሰሩ ከንቲባዎች በብዙ ሰዎች ዘንድ ከበሬታን ያገኛሉ። በታማኝነት ሴቶችን በማበረታታትና ለሁሉም ዜጎች ፍትሃዊ የሆነ የከተማ ልማት ላይ ትኩረት በመስጠት ለአዲስ አበባ ከተማ የተሻለ ነገን እንዲሁም የወደፊት እድገትን በቅንነት አሳይታለች። የሩፋይዳ የሴቶች ፋውንዴሽን የሩፋይዳ አዋርድ የጀግንነትና የጥንካሬ ተምሳሌት ለሆነችው ለክብርት ከንቲባ አዳነች አቤቤ በኢምፓክት ሊደርሺፕ ዘርፍ አበርክቷል። ወደ ቀጣዩ ተሸላሚ እናመራለን። የሚንበሯ እንቁ ሞራል ስጡልን። እጅግ በጣም አስደናቂ የሆኑ ፕሮግራሞችን በመስራት የምትታወቀው ጋዜጠኛ ሶፊያ ጁሃር እንኳን ደስ ያለሽ፣ እንኳን ለዛሬው ቀን አበቃሽ። አንቺ ትልቅ ስራ እየሰራሽ ያለሽ ሴት ልጅ ነሽ። ጠንክሪልን እንላለን። እስቲ ምን ተሰማሽ? ሙኒራ እውነቷን ነው። ያው ሙያችን ተመሳሳይ ስለሆነ መድረክ መርቻ አውቃለሁና እንዴት አሁን መናገር አቃተኝ። አልሐምዱሊላህ ብስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጉድለቴን ሸፍኖ ስንፍናዬን ሰትሮልኝ ዛሬ በመልካምነቴ ብቻ እዚህ እናንተ ፊት እንድቆም ላደረገኝ ለኃያሉ ጌታዬ ከምስጋና ጋር ጥራት ይገባው። በመቀጠል ያው እዚህ ጋር ስንቆም እንደ ሙያ ስናወራ ከልጅነታችን አብሮ የሚመጣ ነገር አለና አባቴን ከእንቅልፉ እየቀሰቀስኩኝ የጻፍኩትን አዳምጠኝ እለው ነበርና አባቴ ከኢሻ በኋላ ወዲያው የሚተኛ አባት ነውና እኔ ደግሞ ምናልባት 3 ሰዓት ላይ ምናምንም ሀሳብ ከመጣልኝ ቀስቅሼ አሰማዋለሁ። የጻፍኩትን ነገር ያዳምጠኛል፣ ያበረታኛል። በዚህ አጋጣሚ እጅግ አድርጌ አመሰግናለሁ። ከዛ ውጪ ጋዜጠኛ መሆን እንደምችል፣ ፕሮግራም ማዘጋጀት እንደምችል፣ ሬዲዮ ሆስት ማድረግ እንደምችል፣ ማስታወቂያ እንደምችል አላውቅም ነበር። አንዳንድ ጊዜ እኛ ተስጧችንን አውቀን ወይ ደግሞ ይሄን ነገር ማድረግ እፈልጋለሁ ብለን ለዛ ነገር ምን ጀምሮ መንገድ ይኖራል። ለኔ ግን እንዳጋጣሚ ሆኖ አንድ ወንድም ነው ጋዜጠኛ መሆን አለብሽ አንቺ የሚገባሽ አካውንቲንግ እየተማርኩ ነበር ዩኒቨርሲቲና ዩኒቨርሲቲ ተምረሽ አካውንታንት መሆን ሳይሆን የሚገባሽ ትክክለኛ ቦታሽና ስፍራሽ በጋዜጠኛነት ሙያ መስራት ነው አለኝና የመጀመሪያውን የፋና ኤፍኤም በተባባሪ አዘጋጅነት ስራ እንድቀላቀል አደረገኝ። ለጋዜጠኛ አብይ ይልማ ምስጋናዬን አደርሳለሁ። በዚህ አጋጣሚ እሱ በቀደደው መንገድ ደግሞ ብዙ አመት ሬዲዮ ላይ ካገለገልኩኝ በኋላ ታውቃላችሁ በሚኒስትሪ ሚዲያው ሙስሊም ሆነን ስናገለግልና እንደሌላ ሆነን ስናገለግል አንድ አይደለም። ኢስላሚክ ኤሪያ ላይ መጥቶ መስራትን በጣም ልቤሻትና አጋጣሚ ሆኖ ከሚንበር መልቲሚዲያ ፕሮዳክሽን መስራቾቹ አዩብ አደምና መሐመድ ፈረጅ ጋር ተገናኘን በአንድ አጋጣሚ። በነገራችን ላይ የዛሬ ወር አካባቢም በሚንበር ተሸልሜ ነበርና ማሜ ሲናገር ምንድን ነው ያለው? 2 ደቂቃ ነው የምንሰማው፣ 4 ደቂቃ ሰምተናት ነበር አለና 4 ደቂቃ ሙሉ ከዛ በላይ እንዳወራው ነው ማቀው ነኝ። ብቻ እዛ ጋር ባወራሁት ነገር አብረን እንድንሰራ ጥያቄ ቀረበልኝ። ወደ ሚንበር ተቀላቅዬ መስራት ጀመርኩኝ። አብይ ይልማ የተከለውን ፍሬ ሚንበር ቴሌቪዥን ደግሞ በተለይ መሐመድ ፈረጅ እንደዚሁም አዩብ ሁሴኖ ኮትኩታውት ዛሬ ፍሬ እንዲሆን አድርገዋልና እባካችሁ አመስግኑልኝ። በጣም አመሰግናለሁ። በስራዬም እንድበረታ የስራ ባልደረቦች አሉ። ማሚላ በቃ የቃላት ማዋስን ከሱ ተምሬያለሁ። ማሚላ በጣም አመሰግናለሁ። ፈይሰል ሰያ ሁላችሁንም አመሰግናለሁ በጣም ዛሬ እዚህ ጋር እንድቆም የእናንተም አሻራ ነበረበትና ከዛ ውጭ ደግሞ እኛ ሴቶች ያለንን አቅም ተጠቅመን መስራት አያቅተንም፣ እንሰራለን። ያ የሚሆነው ግን እስከምን ድረስ ነው?
እስከሆነ መንገድ ድረስ ነው የትዳር ዓለምን እስክንቀላቀል ድረስ። ከዛ በኋላ የኛ የበላይ አዛዣችን ሾፋሪው ማን ነው? አባወራ አይደል? አባወራው ተቀመጭ ካለ መቀመጥ ነው። ወደን ፈቅደን ገብተናልና ግን ዱዓ አደርግ ነበረ ይህንን የምሰራውን ስራ የሚደግፍልኝ የሚያስቀጥልልኝ የሚያበረታኝ የሚያግዘኝን ያ ረብ ብዬ ነበረ። አላህ የለመንኩትን አልነሳኝም። ውድ ባለቤቴ እስማኤል ተክሌ እጅግ አድርጌ አመሰግናለሁ። ከትላንት ብርታቴ ከትላንት ጉልበቴ እንዳልደክም አድርገኸኛል። ልጅሽን ለማን ጥለሽ ትዳርሽ እንዴት አድርገሽ እራት ሳይሰራ ምሳ ሳይሰራ አይለኝም። ስራ ካለኝ ለስራዬ ቅድሚያ ይሰጣል፣ ለተሰጥኦዬ ቅድሚያ ይሰጣልና በጣም አመሰግናለሁ። ስላበረታኸኝ ስላገዝከኝ ማለት እፈልጋለሁኝ።